لا تحزن ካንተ በላይ ወደ ተጎዱ ተመልከት ውጥረት ለጊዜ ነው ይረግባል ጎርፍና ማዕበልን ሞልቶ ያልፋል ከበሽታ በኋላ ጤና ከእስር በኋላ ነጻነት ከእንባ በኋላ ሳቃልና ዱንያ ላይ ሺህ ዓመት አትኖርም ነገሮቹን አቅልለህ ተመልከት ነገም ሌላ ቀን መሆኑን አትርሳ እዚህ የተጎዳ እዛ ይካሳል እዚህ የደከመ እዛ ያርፋል ትዕግስት ፍሬዋ ጣፋጭ ነውና የማይገድል አደጋ ሁሉ ያጠነክራል ብዙ ሙሲባ የወረደበት ሰው ብዙ አጅር አለው አንዳንዴም እኮ መርዝም ውስጥ መድኃኒት አለ በቀዷና በቀደር መመን ማማረር አላህን ማስከፋት ነው በሐዘንህ ብዛት ጤናህን ታውካለህ ሰላምህም ይፈርሳል ጉዳት የመሰለህ ጥቅም መጥፎ የመሰለህ ጥሩ ሊሆን ይችላል ሁሉም ነገር ለበጎ ነው አላህ ባሪያውን ይበድላል ብለህ ታስባለህ ላ والله አላህ እናት ለልጇ ከምታዝነው በላይ ሩህሩህና አዛኝ ነው አብሽሩ لا تحزنوا ان الله معنا